ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በጣም ዘና ፈታ በሚያደርጉ ቪዲዮዎች መጥቻለሁ። ከእናንተ የምጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮ በነፃ እንድታዩ እላችኋለሁ። ቀጥታም ወደ ዛሬ ቪዲዮ ወይኔ ጉዲ ደግም ሲሲደግም ወይ አንቺ ያማል። ስንት ጊዜ ነው የምነግርሽ እንዴት እንደሚያም አየሽም? አያምር አና እሷ ናት። ወይ ማን ነው ዳግም? ወይኔ ስታስጠላ አንቺ አትዙሪ። ጥሪያት እስቲ አንዴ። ሀና እየጠራሽ ነው እንጂ አረመለድም ሲሱናለድም። ሀና ነሽ አይደለ? አዎ። እንዴት ነሽ? በጣም ቆየን እኮ ካወራን። ሰላም ነው? አዎ በጣም። አንተ እንዴት ነህ? ስልኬ እኮ ጠፍቶ ስልክሽም አብሮ በዛው ጠፋ። እንኪ እስቲ ስልክሽን ጻፊልኝ እናወራለን። እሺ ይኸው እደውልልሻለሁ። እሺ እንገናኛለን። እሺ እንገናኛለን። ደግሞ በአካል በጣም ቆንጆ ነሽ። እንዴ ወይኔ ጉዴ! ያምሻል እንዴ? በጣም ይቅርታ። ምን ሆነሽ ነው? እንደለመድሽ ቆነጠጥሽዋ። ከሰውየው ጋር መስታረግ ነው ያየሁሽ እንዴ? ምን አደረግኩ? ልትዋሽኝ ነው እንዴ? እያየሁሽ ነበር እኮ። እና ካየኸኝ ምን አስጠየቀ? እና ለገንዘብ ብዬ ከዳሁ እያልሽኝ ነው? አዎ ለገንዘብ ብዬ። እና እድሜ ልኬን ካንተ ጋር እንዳክፈልገ ነው? እና እየሰራው እኮ ነው። በዛ ላይ ወጣት ነኝ። ሮም በአንድ ቀን አልተገነባችም። ሁሌ እንደዚህ ስንት አመት ሙሉ ምንም ለውጥ የለህም። ሰው እንዴት እየሰራ አይቀየርም? ምን ይዘጋሃል? አየህ መልስ የለህም። የዚህ መልስ ከኔ ይልቅ ይሄ ሁሉ አመት ለፍተህ ለምን ድህነትን ማሸነፍ አቃተህ ብለሽ ለአባትሽ ጠይቂው። ደህና አደሩ አባባ። ትሰሚኛለሽ? እኛ እኮ ቤቱን እንጂ ጆሮአችንን አላከራየናችሁ። ቀንስ እሺ፣ ማታ ማታ ባልሽ ያንን የበግ ሳል እያሳለ እንቅልፋችን ነሳን እኮ። በጣም ይቅርታ አባባ፣ ህመሙ ትንሽ ቢጸናበት ነው እንጂ ለመረበሽ እንኳን ፈልጎ አይደለም። በይ ከፈለገ በውስጡ ያዝ፣ አለበለዚያ አባባ ደሮት ቤቱን ልቀቁልን እንዳትሉ። ኬቢሻ ቀንጥሎት ነው እንጂ ለስንት የሚተርፍ ሰው ነበር። ኡቴ አልቀረብሽም። ነገውኑ ቤት የለቃችሁ ውልቅ በሉ። ማከና እናንተ ጋር ይጫጫሃል። ጨረስኩ። ግን እንዴት ለያው መልካም አድርጌ እነዚህም ቀናቶች አልፉና ለካ ለበጎ ነበር የምንልባቸው ቀናቶች ይመጣሉ። ራስን ሳይወዱ ተስፋ ማድረጉ ወንድሜ ነይ ባክሽ። ወንድሜ እኮ ነው። ይሁና ልቀቀኝ እባክህ። ጎበዝ ወደ ወንድሟ ነች። ወይኔ ጉዴ! ባልተጣሉ። ለመሆኑ ታፈቅራታለህ? ምን አይነት ጥያቄ ነው? ባላፈቅራት አብሬያት ታገኘኝ ነበር? እና የፍቅረኛን ቤተሰቦች በዚህ መንገድ ነው የምታወራው? እና እንድሰግድልህ ጠብቀህ ነበር እንዴ? ለምን አትጋቡ? ከወንድሟ ጋር ለምን አትጋቡና ድፍረት ወጥረጋትክ? ምንድነው ያልከው? ለምን ይመቸው ወንድም ያው ወይኔ ጀግናውን መስሎኝ ልዋረድ። እህቴ ዛሬ የሆነው ነገር እንዲገባሽ ፈልጋለሁ። አንዱ እንዳፈቅሻለሁ ስላለሽ ብቻ ላንቺ ዋጋ ይሰጥሻል ማለት አይደለም። እውነተኛ አፍቃሪ ላንቺ ያለው ክብር የሚለካው አንቺ የምታከብሪውን ቤተሰብና ማንነትሽን ሲያከብር ነው። አሁን ያየሽው ከልክ ያለፈ ትዕቢት ነገ የትዳር መከራ እንዳይሆንብሽ ዛሬውን አስተውይ። እኛ ባንቺ ወጥ ጣልቃ መግባት የምናቆመው የምትመርጪው ሰው ለወደፊት ህይወትሽ ድልድይ እንጂ እንቅፋት እንደማይሆን ስናምን ነው። ከክብር በላይ የሆነ ምንም አይነት ፍቅር የለም። በደንብ አስቢበት። ቴንኪው። በጣም ምርጥ ወንድም፣ በጣም ነው የተመቸኝ። ወንድም መካታ ነው የሚባለው ማለትና ገባላት። ወንድማቸው የምትወዱ ሰዎች ላይክ አድርጉት። ወደ ቀጣይ ቪዲዮ እንሂድ። ማለት ነበር። አረቂት አረው መጣው። ቆይ ምንድነው? ልብስሽ ተበላሽቶ ነው። እኔ አመሰግናለሁ። ምን አለና ምን ማድረግ ነው? ቆይ አሁን ትመጣለች ታያለህ። ባይሆን እዛ ጋር እንጠብቃት። ወይ እንጠፋለች። ቆይ ተመሳስተን መሆን ይሄ ውሻ ሰራን። ቆይ ማሽ አይደለም መች ነው የምመጣው ታዲያ?
ኧረ ይኸው መጣችልህ። ምን ማድረግ ነው? ታምሪያለሽ። ለከፋ መሆኑ ነው። ስራ ፈል አዎ ያማ እንዴ ጅል አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኝ አለ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እቺን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘኩ ሴት ከምትቀብስ ስራውን አትሰራም? ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ፣ ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለሽ። እኔ ለራሴ አላንስም። አቤት እናት። የእሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው ሽምበጥስልህ። አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል እንዴ? ከሰራ ይቀየራል። አንቺ ግን ምንም አልተቀየርሽም። እኔ እኮ ለእኔ ከምትከፍል ለተቸገሩ ብትረዳ ብዬ ነው። ለጥፋትሽ ይቅርታን እንጂ ምክንያትን አትፈልጊ። ቆየሁብሽ። ቆይ ብራዘር ይምጣ፣ ቁልፍ ልስጠው። ከክፍለ ሀገር መጣ እንዴ? ትላንት እኮ መጣ። ሜሪ ልጅ አንድም ወንድም አለም ቁልፉን እስኪ መጀመሪያ ተዋውቃ። ቲኒክ ብራዘር መጣ። ቁልፉን ስጪ። ሄሎ፣ ያንተን ስም አልነገርከኝም። ካሌብ። ሰፈርም ያላምድ ከፈለክ ካለው። እሺ ችግር የለም። ሲስተር አለች። አይገባውም እንዴ? ምንድነው? ምንም አይገባውም። ለእውነት ነው። ምንም አይገባውም። እንደ ሰፈር አለማምዳለሁ ስሜን አልነገርከኝም እያለች አለው አለን። ወደ ቀጣይ ቪዲዮ ሹፌር የለውም። ሰልፍ ድራይቭ ምንድን ነው? ራሱ የሚነዳ መኪና ነው። ቴክኖሎጂ አታውቅም እንዴ? ምንድን ነው እንደዛ ነው? በቃሽ፣ መልካም መንገድ። እኔ ወንድም ደግሞ አንተን በጨንቁ መኪና ሰው የለውም ብለህ ደግሞ አንተን ተናግረህ ወደዛል ፍረድ በቃ ናት በእናትህ የለውም ደግሞ ትላለህ። ጎዶሎ ሲያስጠላ አካባቢ ነው። ወንድም ጫማ ተፈቷል። አንተ ቆይ አንዴ ልደውልላችኋለሁ። እኔ እንትን ልበለው። እኔ ለያዝልህ፣ አንተ ጫማ አነሳለሁ። ኧረ ለያዝልህ ብለሽ ይዘሽ ልትጠፊ አራዳልሽ። ሰራለት ነበር። ቀድሞ ሰራለት። ምን ነሽ ነው የኔ አባ? ኧረ ወንድሜ በጣም ነው የራበኝ። ራብሽ? አዎ ቆየሁ እህል ከቀመስኩ ነው እንኳን ጠገብሽ? እንዴ አመሰግናለሁ። በጣም ነው የማመሰግነው። ችግር የሰዓት አይሁን አንተ ፈጠን ኖ አይሰሩ መብላት ለምደህ ቶሎ በል። እሱ እንደጨረስ ቀለም ትቀባለሽ። ይመችህ። አግብቶ ተነስቶ ስራ ያሰራል። ይመችህ። ያራዳ ልጅ ይመችህ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አትገዛኝም? የኔ እህት የድሮ ቀትር ሸክም ነሽ። ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው? አንተ አረ ምንም ግን ይሄን የመሰለ እንደ አዲስ ማንቆርቆር የሚያብረቀርቅ ወጥ ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አትገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለም። አንተ ምን አይተህ ነው ጣነ? ተከራከሩ። እኔ ልግባ እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩም?
ብለሽ ነው? ሂዲ። ሲያስጠላ። አንተ አታፍርም? ሰው ዘው ተብሎ ይገባል። ራስሽ አይደለሽ እንዴ ግቢ ያልሽ? በል አምጣ ጠርሙሴን ደፋር። አንተ ጀዝባ ያማል እንዴ? እኔ ባልኖር እኮ ልጅቷ ሞታ ነበር እንዴ። ጤና የለም ደደብ እማ ተረፍሽ። በቆሎ ራስ ሰላምማ፣ እንዴት ነሽ? አንቺ በጣም አንዴ የምታምሪው ነይ እስኪ በእናትሽ ሂጂ። በቆሎ ራስ ሂጂ። የሆነ የምታምር እኮ ነው መስሎ ድንጋይ ራስ ያምሻል። ያስታውቃል። አልተጎዳም። ደግሞ ይቅርታ አትጠይቂም? ቁርጥ ራሱ ማን ነው? ባሌኝ። የኔ እናት ባል እያለሽ እንደዚህ ባታይ። እሱም እንዳንተ ኩራተኛ ነው። እንደ ሌላ ወንዶች እንኳን ቆንጆ እንደሆንኩ አይነግረኝም። ልክ አንተ እንዳልነገርከኝ። የት ነው ባሌኝ? ሀሳቤ ውስጥ ስጠይቁ እንደተቀበላችሁ አምናችሁ ተነሱ አይደለም የሚለው። መጽሐፍ ታነቢያለሽ? ፍጆብኛል ባይ እናቴ ትቀልዳለች። ባል ብላ መጣችሁን ብታይ ንብረት ግን አለው። ሲያዩት ያላማረ ሀብት ብቻ ምን ይሰራልኛል? ይሄን ያህል መልኩ ረብሾሽ ነው። በስት መጪ እናወራለን። ደክሞኛል። አልጨረሳችሁ? ታዲያ ልፈልግልሻ። መስፈርትሽን ንገሪኝ። ምኑ? የባል ምርጫሽን ትፈልግልኝ ነው? ለአይንሽ የሚገባው ምን አይነት ወንድ ነው? ለጥቆማ ያክል ቀይ፣ ረዘም ያለ ወንድ፣ ጥቁር ልብስ የሚያምርበት። ታያ እኔን አይደለም እኮ። ታው እባክህ፣ አንተም ማን አለ? አቤት ሴቶች! ያንተን የሴት ምርጫ ንገረኝ። ቀይ፣ ረዘም ያለች ሴታ ሴት፣ ነጭ ልብስ የሚያምርባት። ቡናው ተመቸሽ? አንተ አላፈላኸው? ስልክህን ጻፍልኝ በእናትህ። ያው በጣም ነው ደስ የምትለው። ደውልልሃለሁ። ምን አይነት ድፍረት ነው? ይገርማል። ሴቷ አይናውጣ ሆነ አይደል? በጣም እንጂ የሚያሰድቡ። ለመሸነፍ መስሎ ተሰማሽ? ምናልባት ስለሆንኩኝ ይሆን? ያው እኔ ተሸንፌ ስለማስቀናት ነው አይደል? አሸንፈ እንዳትቀር ብዬ ነው። እሺ ተሸንፌ ባሸንፍም ቅር አይለኝም። ደውላለሁ። አይታለም አሁን ገና ስራ ሰራሽ። በል ድርሼን ተው። ዋ ደስ ሲል አክስቱ ናት ለካ። አክስቱ ናት ለካ ስራ የሰራችው ያስቀናቻት ለካ አክስቱ ናት። ይመቻት። እውነት ነው አክስት አድርጋት። በቃ ወደ ቀጣይ ቪዲዮ። እንዴ ምን ሆነሽ ነው? 100 ብሬን ጣልኩት መንገድ ላይ እና ለ100 ብር ነው? እና ታዲያ እንኪው 200 ብር በይ፣ እንዳታለቅሽ። እንዴ ምን ሆነሽ ደግሞ? 100 ብሬን ባልጥል ኖሮ እኮ 300 ብር ይሆንልኝ ነበር። ወይኔ ጌታ ሆይ የባሰ በቃ ወይኔ 100 ብር 300 ብር ይሆንልኝ። መቻት ምን እያደረግሽ ነው? ምን አረኩ? ከኔ ጋር ሆነሽ ከሌላ ሰው ጋር ተጠቃቀሻለሽ እንዴ? አይ መስሎህ ነው። ለማንኛውም እጄን ታጥቤ ልምጣ። ከሰው ጋር ነሽ መሰለኝ። ስልክሽ ልጭኝና እናወራለን። አሁን እንዳትደውልሽ፣ ስልኬ እዛ ነው። ጭራሽ ተጠቃቅሰሽ ሽንት ቤት ሄጃለሽ? ምንድን ነው የምታወራው? ትሰሚኛለሽ? ከዚህ በኋላ አይንሽም ማየት አልፈልግም። ተይው ይሂድ። አይ ማውራት አለብኝ ከሱ ጋር። አንቺን የመሰለች ልጅ አመለጥሽ። ስልኬን ሰጥቼ ደውልልኝ። ከሱ ጋር ግን ያልጨረስኩት ጉዳይ አለ። ሊበላ። አረ የደፋር ነው። ደወለ። ሄሎ ሄሎ፣ አባቢ። አይ ሂሳቡን ክፈዩ በቃ። ይመቻል። አባ በእናትህ የአብነት ታክሲ የት ነው? ራሱ አብነት ይቆጣጠር እንጂ እኔ እሱን ታክሲ ስከታተል ውላለሁ። ደግሞ አብነት አልበም እንጂ ታክሲ አለው እንዴ? አሎ የቤተል ታክሲቱ ጋር ዛሬ ምን ሆናችኋል? ምን የትራፊክ ይመስላል ሰው ታክሲ የምጠይቀኝ? ምንድን ነው የሚለው? ቶ ያሟል። ይልቅ ፈረንሳይ እንዴት ሊዳ አንተ ንገረኝ። እኔ ልንገርሽ በፕሌን ወይኔ ጥርሴ።
አረፈላው ኧረ ሙዬ ያበድቃ ነው ህፃን እስቲ ቀስ ብለህ መጀመር ህፃን እያለች ዋናው በተግባር ነው። ቆይ ማላሳይ ተግባሩ ቀስ ብለህ ደግ ነበረ ማለት አላደግም። ቀስ ብለህ አንቺ ምን አባሽ ነው የምታረገው? ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ ያለ ብሎ ይኖር ጋሽ ወይ እና ምን ፈልገህ ነው ተረፈን? ገና አልተማርሽም እስካሁን? ነሽ ላስመስልሽኝ አባት ነኝ። ይመቸው በአንድ ነው ደግሞ ቅይር ያለው ልጁ ራሱ ይመቸው ያራዳለች። ወደ ቀጣይ ነው ደስቲ እሺ ሱራሱ ነው ጓደኛዬ ሰላም ነው። እንዴት ነሽ አባቴ? እስኪ አቦስ ተለኝማ እስኪ አባቴ እንደው ሰጣረድም እንደዚህ እንደዳንሽ ምን ነሽ ነው ዛሬ? እንደና በቃ አበርኩ። እንዴት ነገሮቹን ሁላ በቀላሉ እየረሳው። ኧረ እባክህ መቼ ነው የጀመርሽ ደግሞ? ምኑን መርሳት ምናምን ቶሎ በፍጥነት እየረሳው ነው ብለሽ ይገኛል። ምንድን ነው ደግሞ አንተ የምትለኝ? ስንት ነገር የሚያወዛግብ ያለ ትስልክ ያለለ ነው። ወደ ቀጣይ ቪዲዮ እንሂድ። ታኮር ይላል ታኮር። ምን አይነት ጊዜ ላይ ደረስ? እንደው አይን ያወጣ ሌባ የዘንድሮ ሌባ ምን ይሄ ከዚህ ምን አይነት ፈጣጣ ሲያስጠላ። በዚህ ነበር ማለት በላ ሌባ ጭራሽ ቁጭ ባልክ ምን ልትሰርቀኝ? በቀደመ መሆኑን አያውቁም። እስቲ ወደ ቀጣይ ቪዲዮ እንሂድ። ለካ ያኛ ሌባ ታኩር ደግሞ ሌባ ሆኖ እሱን ያባረራል፣ ያኛ ደግሞ እሱን ያባረራል። ሶስት ሌቦች ተገናኙና እርስ በራሳቸው ያባረሩት። አይ ኧረ ይመቻችሁ። ወደ ቀጣይ ቪዲዮ እንሂድ። እኩዬ ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም አንተ ምን ሆነ ነው ስልክ የማይሰራው? አኪ ስልኬሽ እንዴ በገባኩ። የምርህን ነው? ለሶስተኛ ጊዜ ምን አባት ያውቃለሁ እንዴት እንደሚገቡ ራሱ ግራ ነው የገባኝ። ወይ ካልሆነ ለምን ፖፖ አትጠቀምም? ይሱዬ ትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ። እና ለምን ተውሽው እንዴ? እኔማ ስራ ይበዛባል ብዬ ነው ያልደወልኩልህ። ኖ እኔ መሞት ነው ያልኩሽ። ኧረ እባክህ የኔ ወድተው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም የምጠጣው። ቆንጆ ለመሆን እሱን ደግሞ መጠጥ የሚጠጣው ቆንጆ ሆና እንድትታይበት ነው። ኧረ ይመችህ ያራዳለች። ብሩን ይዘሽዋል? አዎ ቦርሳ ውስጥ ነው። አንቺ ቦርሳዬን ዮኒ ቦርሳዬን ወሰደው። እና ምን እሺ ምን ነው ደበረ እንዴ? አይደለም ሜኒ ከኔ ጋር አይደለች እንዴ? መልስላት። አላስቀየመ እንዴ? ይርከዚያው አስኮነኝ ዮኒ አትቀበለውም? እየሄደ እኮ ነው። እኔ ከሱ ጋር ምን አዳረቀኝ? ታየው እኔ አባቱን አውቃቸዋለሁ። እኔ እንሂድ። አባ ስጋር ላይ አልከኝ። ዛሬ የፈለግከውን መጋብዝ እንዴ? ይሄና መልክን አልተውክም። እነኚህ ልጆች ታውቃቸዋለህ? አተ ጭራሽ ብለህ ቤት ድረስ መጣ። ንቀት ነው። ሄኖክ ተመለስ። ጭራሽ ፊት ለፊቴ አባ ያኔ ሞባይልን ሲመነትፍ ወድቀህ እግርን የተሰበርከው በሱ ምክንያት እኮ ነው። ልጄ ክፉን በክፉ መመለስ የለብህም። እንዴ ሌባ ነበርክ እንዴ? ኧረ እሱ እኮ የድሮ ነው። ምንም ቢሆን የሰራው ነገር መልሶ ይከፍልሃል። ለኃጢአቴ ንስሐ ገብቻለሁ፣ የበደልኩትንም ክሻለሁ። አሁን ላይ እዛ ላይ አይደለሁም። አባ እንደሚለው ክሰዋል? አዎ ክሶኛል። እንደውም የሚያሰራው ገዳም አለ። አዎ ይመቸው። የትላንቱ ያለፈ ታሪክ ነው። ኦልሬዲ እሱም ሌባ ነበር፣ ይሄም ሌባ ነው። ምን ማለት ነው? ኦልሬዲ ኤክስፓስድ። በደሌ ሐረር ዳሽን ምን አይነት ትእዛዝ ነው? ግራ ያጋባ ትእዛዝ። ይቅርታ አንድ ነገር መጠየቅ እችላለሁ? ጠይቅኝ፣ ችግር የለውም። ሁልጊዜ 3 ቢራ ባንድ እያዘዝክ ስጠጣ ያለው ቢራው እንዳይቀዘቅዝብህ ለምን አንዳንድ አታዝም? 2 ጓደኞች አሉኝ እና አሁን ለስራ ሌላ ቦታ ነው ያሉት እና መጠጥ ስንጠጣ ሶስታችንም 3 ቢራ ነው የምናዘው። አብረን ያለን ያህል ነው የሚሰማን። ምናልባት መድገም እንኳን ብንፈልግ ድጋሚ 3 ነው የምናዘው። ይገርማል። መልካም መጠጥ። እንደሱ ለማስታወስ ብለው 3 ቢራ የተለያየ 3 ቢራ ጠጣ። ሌላ ቀን ይሄው የተለመደውን አምጥቻለሁ። አይ በደሌውን መልሹ። ምን ነው በደሌ የሚጠጣው ጓደኛ ምን ሆነ? ሞተ እንዳትለኝ። አይ አይደለም፣ እኔ መጠጣ ቁሜ ነው። ያሟል እንዴ? እኔ መጎዳት ይብቃኝ። ለጓደኞቼ ልጠጣላችሁ። ሊወጣ ነው። አልፎ እንዳይቆጫችሁ። በ20 ብር 1 ሺህ ብር ደራሽ ልበሹ እንጂ እማ
ከስራ ስመለስ ጫማ ገዛልሻለሁ ብሎኛል። አታስጨንቂው፣ የምንበላውን ካመጣልን ይበቃል። ለራሱ ስራቶ እየተሰቃየብኝ ነው። ደግሜ አልናገርም፣ ሊወጣ ነው። ና ምንድን ነው? ባለፈው ለእኔ የወጣውን ዕጣ አልወጣም ብለህ ወስደብኛል። አረ ለአንተ አልወጣም። እግዚአብሔር ዝም በለ። ተው በመድኃኒዓለም። አረ ጠፋብሃለሁ። ና አምጣ የሰራሃት። አረ በእናትህ ጫማውን መልስልኝ ቢያንስ። የእህቴ ነው በእናትህ። አስኮናኝ ወንድሜ መጣ፣ ገዛህልኝ? አዎ ይሄው ገዝቶላት መጣ። አስቸገረች። እማዬ በየቀኑ ከጉልበተኛ ጋር መላፋት ሰለቸኝ። እኔን ልጄ ከዚህ በኋላ እንስራት በቀለች። አቤት እትዬ። ትናንት የታጠበ ልብስ ስታስገቢ ልብስ ቀላቅለሽ አስገብተሻል። እኔ ነጭ ፓንት የለኝም። ያንቺ ነው እንደ ቀላቅለሽ አስገባሽው? ኧረ በቀለሽ ነጭ ፓንት የላትም። ቆይ ምን እያደረግሽ ነው? ምን አጎደልኩብሽ? ንገሪኝ። ማፍቀሬ ነው ወይ ጥፋት? ምን ይዘጋሻል? ለምን እንዳደረኩት አላውቅም። ለነገሩ መናገርም አይጠበቅብሽ። ብትናገሪ ምንም ይመጣል። ሁለተኛ አጠገቤ እንዳደርሽ። ለሞት 10 ቀን እንደቀረኝ ከመናገር ይሄ ይሻላል። ምን ያህል ላይፍ እንዳሳለፈ ባክ ማሪ ጠግባላ። ይሄን በርገር ላንሳው። አዎ ጠግባላ አይደል? አዎ በቃ ውጪ እኔ ቢጤ ስላሉ ነው የሰጣቸዋለሁ። እኔ ልስጣቸው። አይ እኔ እሰጣቸዋለሁ። አንተ ተቀመጥ። ካልጠገብ ያልጠገብኩም አይደል? እንኳን አባቴ አመሰግናለሁ የኔ ፍቅር። አመሰግናለሁ የኔ ፍቅር። ማቺ ያረዳለች ወይኔ አመሰግናለሁ ልጄ። ቤት እኮ አልፍ ነበር። እንግዲህ ምን ማድረግ አይቻልም። እንግዲህ ቤተሰብ ዛሬ ቪዲዮ ይሄን ይመስል ነበር። በጣም ዘና ፈታ እንዳላችሁ አልጠራጠርም። ያው በጣም አሪፍ የሆኑ ቪዲዮዎች ናቸው፣ አስተማሪ የሆኑ ቪዲዮዎች ናቸው። ሌላ ጊዜ እንግዲህ እንደዚሁ አሪፍ የሆኑ ቪዲዮዎች የምንገናኝ ይሆናል። እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቴንኪው። መልካም